ሰላም ጤና ይስጥልኝ የዩቲዩብ ተከታታዮች እንዴት ናችሁ? ሁሉ ሰላም፣ ሁሉ አማን፣ ከኔ ጋር ሁሉ አማን፣ ሁሉ ሰላም። እንግዲህ ዛሬ የማሳያችሁ መትሩስ አሰራር ነው። መትሩስ እንዴት ይሰራል የሚለው በቀላሉ ላሳያችሁ ነው። መጀመሪያ ሊጡ ሳወካውና ሰጋግሬ ላሳየኋችሁ አመቺ ሁኔታ ላይ አልነበርኩም እና ዞሮ ዞሮ ሊጡ ምንም ብዙ የሚያስፈልገው ነገር የለም። ዱቄቱ ሁለተኛው ፉርኖ ዱቄት ነው። እንደምታዩት በኃይለኛው እንደ ጠላ ቂጣ ትንሽ ጨውና ትንሽዬ ስኳር አድርጌ ትንሽዬ ሄል እንዳስፈላጊነቱ ነው እናንተ ስኳሩም ሆነ ሄሉን የምትጨምሩት ማለት ነው። ከዛ በደረቁ እንደዚህ በቀጭኑ ጋገርኩት። በቀጭኑና በደረቁ ከጋገርኩት በኋላ እንደምታዩ እዚህ ጋር ይሄው እየፈጨሁት ነው በመኪና በማሽን ማለት ነው። ማሽኑ ይሄው እዚህ ጋር ሲጮህ ትንሽ በጣም አደገኛ ነው ድምፁ። ባንድ እጄ ይዤ ነውና የምፈጨው። ቀጣዩ ፓርት ደግሞ አብረን እናያለን። መትሩስ እንዴት ይሰራል የሚለው አብረን እናያለን ማለት ነው። እንግዲህ ሼር፣ ኮሜንት፣ ላይክ የደወል ምልክቷን ማብራት እንዳይረሱ። አዱይቱ ነኝ ከዱባይ። እንግዲህ ውዶቼ ቀደም ስሰራው የነበረ መትሩስ እስቲ ልቅመሰው። መስራት ብቻ ሳይሆን መቅመስም ያምራል። ዋው ዲሊሽስ። ወተት ሻይ አለ። ሰላም ለኢትዮጵያ፣ ፍቅር፣ አንድነት ለሕዝባችን እያልኩኝ በጣም ወዳችኋለሁ። ሁላችሁም በየቤታችሁ ሰርታችሁ ተመገቡት። በጣም